እናንተ ህይወት ውስጥ አሁን ዛሬ ቢሳካልኝ ማድረግ መፈልገው መለኮስ ነው። አናድጃችሁም ቢሆን ምንም አድርጌ ቢሆን የታሰበላችሁ ቦታ ላይ እንድትደርሱ ስፓርክ ማድረግ ነው የምፈልገው። ወዳጄ እኛ የምናረገውን እንዳታረግ አለኝ። እኛ የምናረገውን እንዳታረግ። ጥሩ ጭንቅላት አለ ተማርበት አለኝ። እቺን ያለኝ ሄዳችሁ የልባችሁን የምትነግሩት፣ ስታዝኑ አዝኛለሁ የምትሉት፣ ተስፋ ስትቆርጡ ተስፋ ቆርጫለሁ የምትሉት፣ የሚመክራችሁ በዚህ ጋር ብትሄድ እንደዚህ ብታረግ፣ እቺ መጽሐፍ ብታነባት፣ እዛ ጋር አፕላይ ብታረግ የሚል ከናንተ በእድሜ በእውቀት የተሻለ ሜንተር ይኖራችሁ። ብሪሊየንት የሆኑ ሰዎች ካራክተራቸው ግን ልትጠጓቸው የማትችሉ ቁጭ ብላችሁ 5 ደቂቃ ሻይ መጠጣት የማትችሉ ሰዎች አሉ። በጣም አንባቢ የሆኑ ግን ካራክተር የሌላቸው። ለምን ከልቤ አላወራም ብያሰብኩኝ፣ ከልቤ ወደ ልባቸው ላውራ ብያሰብኩኝና እንደዛ ነው ማረጋው። እና 5 ነገሮች ላይ ነው ማወራው። አንደኛው ስፓርክ የሚባለው ነው ያወራለሁ። ሁለተኛው ሬዚሊየንስ የሚባለው ነው አወራለሁ። ሶስተኛ ሜንቶርሺፕ አወራለሁ። አራተኛ 5 ሲዎች አወራለሁ። መጨረሻ ላይ ትንሽ ስለ ሰርቫንት ሊደርሺፕ እናገርና ይሄን ሁሉ በተሰጠኝ አጭር ደቂቃ ተናግሬ እወርዳለሁ። ከስፓርክ ልጀምር። ምክንያቱም አሁን እኔ ቢሆንልኝ ቢሳካልኝ አድርጌ መሄድ የምፈልገው እናንተ መሐከል ስፓርክ አድርጌ መሄድ ነው። ስፓርክ መለኮስ ነው። ድንገት ማብራት መለኮስ ነው። የኔ ልንገራችሁ። ትምህርት ደህና ነበርኩኝ እና 8ኛ ክፍል ሆኜ 8ኛ ክፍል ተማሪ ሆኜ ታላቅ ወንድሜ ሙዚቀኛ ጓደኞች አሉት። የተለያዩ ባንድ ውስጥ ያሉ ሙዚቀኛ ጓደኞች አሉት፣ ዘፋኝ ጓደኞች አሉት። ይመጣሉኛ ቤት የጫት ይቅማሉ፣ ሲጋራ ያጨሳሉ፣ ማታ ናይት ክለብ ይሄዳሉ፣ ይዘፍናሉ፣ ይጨፍራሉ እና አያቸዋለሁ። እኔ ያው ሲጋራ ምናምን እላካለሁ። ታዋቂ ዘፋኞች ናቸው። ከዛ አንድ ቀን በወቅቱ በጣም ታዋቂ የነበረ በጣም ፌመስ የሆነ ዘፋኝ እንደዚህ ያየኝና ወዳጄ እኛ የምናረገውን እንዳታረግ አለኝ። እኛ የምናረገውን እንዳታረግ፣ ጥሩ ጭንቅላት አለ ተማርበት አለኝ። እቺን ነው ያለኝ። እቺ የተናገራት ነገር ግን በጣም ታዋቂ ነበር። ኤፍሬም ታምሩ የሚባል ዘፋኝ አሁንም ታዋቂ ነው። እቺ የተናገራት ነገር ግን እኔ ለወጠች። ስፓርክ ማለት ይሄ ነው። ከዛ ቀን ጀምሮ እኔ ትኩረቴ ትምህርት ላይ ያንዲ በቃ መመኛው እነሱ የሚሄዱበት ናይት ክለብ መሄድ፣ እነሱ የሚጨፍሩትን መጨፈር ነበረ። ወዳጄ እኛ የምናረገው እንዳታረግ አለኝ። ከ9ኛ ክፍል ጀምሮ እኔ በጣም ኃይለኛ ተማሪ ሆንኩኝ። ከትምህርት ቤት አንደኛ የሚወጣ 12ኛ ክፍል ስደርስ ማትሪክ አለፍኩኝና ሕክምና ተመደብኩ። አዲስ አበባ ሜዲካል ስኩል ተመደብኩኝ። ሜዲካል ስኩል ስመደብ የዛ ጊዜ የነበረው ትሬንድ ምንድነው? እዚህ ጥቁር አንበሳን የተመደብኩት ሁሉ ሰው ወደ ውጪ ነው የሚሄደው። ጓደኞቼ ሁሉ ወደ ውጪ ነው የሚሄዱት። ሁሉ ሰው ፕሮሰስ ነው የሚጠብቀው። ከዛ አንድ ዘመዴ መጣ። ጥሩ ውጤት መጣልህ አይደለም አለኝ። አዎ አልኩት። ምን አሰብካለኝ? ሜዲካል ስኩል ተመድቤያለሁ ግን እኔ ልሄድ አስቤያለሁኝ አልኩት። ከዛ አየኝና በጣም ይገርማል አለ። በጣም ነው የሚገርመው። እኔ እኮ ጎበዝ ተማሪ እኮ ትመስለኝ ነበር አለ። እኮ በቃ ጥሩ ጭንቅላት ያለው ሰው እኮ ትመስለኝ ነበር። እኔ እኮ ግምቴ እኮ የተለየ በጣም እኮ ጭንቅላት እኮ ትልቅ ይመስለኝ ነበር። ውጭ ነው መሄድ የምትፈልገው? ሕክምና ተመድበህ? ይገርማል በጣም እኔ እኮ እንደዚህ አይመስለኝም ነበር አለ። ሞራሌን ነካው፣ አናደደኝ። ቀጥ የሜዲካል ስኩል ገባሁ። ውጭ ፕሮሰሱን ታውቁት። ስፓርክ ይባላል። እናንተ ህይወት ውስጥ አሁን ዛሬ ቢሳካልኝ ማድረግ መፈልገው መለኮስ ነው። አናድጃችሁም ቢሆን ምንም አድርጌ ቢሆን የታሰበላችሁ ቦታ ላይ እንድትደርሱ ስፓርክ ማድረግ ነው የምፈልገው። ከዛ ሕክምና ሰራው። ከሕክምና ከሰራው በኋላ በልጅነቴ ፊክሽኖችን ሳነብ ሳይኮሎጂ ኦድ ነበር እና ለምን ሳይኮሎጂ አልማርም አልኩኝ። ምንድነው ሳይኮሎጂ ለምን አልገባም አልኩኝ።
6 ኪሎ ሄድኩና ጠየቅኳቸው ካውንስሊንግ ሳይኮሎጂ ያላችሁ አልኳቸው አሁን እንጀምራለን በዚህ አመት አሉ ተመዘገብኩ ቻሌንጁ ምንድነው ለሳይኮሎጂ ማስተርስ ፕሮግራም የሚወዳደሩት አንደርግራጁዌት ሳይኮሎጂ የተማሩ ናቸው እኔ ደግሞ ህክምና ነው የተማርኩት ዶክትሬቴን ይዣለሁ እነሱ ሳይኮሎጂ በልጡኛል ማለት ነው እኔ ሐኪም ነኝ ጭብዬ ቀጠቀጥኩት ሳይኮሎጂ ጭብዬ ለመግቢያ ፈተና ተወዳደርኩኝ ውጤት ለማየት ሲሄድ ስሜ ከላይ ተጽፏል አንድ ቁጥር ላይ ተጽፏል ሳይኮሎጂ ገባው ኮርሶቹን ወሰድ ቁጭ ብዬ አጠናው ፈተናው የተፈተን ፔፐሮች ጻፍኩኝ ቴስቴን ጻፍኩኝ ማስተርሴን ሰራው ከዛ መንፈሳዊ አካባቢ ደግሞ አክቲቭ ስለሆንኩኝ ለምን ከሆንኩኝ አይቀር ለምን ቴዎሎጂ አላጠናም አልኩኝ በደንብ በእውቀት እንዳደርገው ስለ ሪሊጅኖች በደንብ እንዳውቅ ማስተምረውንም በትክክል እንዳውቅ ለምን ቴዎሎጂ አልማርም አልኩኝ ሄድኩ አፕላይ አደረኩኝ ኢትዮጵያን ግራጁዌት ስኩል ኦፍ ቴዎሎጂ ይባላል ገባው ቴዎሎጂ አጠናው ከዛ ወጣ ብዬ ስለነበር ሌላ ቦታ ሟላሁት ማስተር ሰራሁኝ ቴዎሎጂ ማስተር ሰራሁ ከዛ ህክምናውን ደግሞ አሰብኩት ህክምናው ደግሞ እንግዲህ በህክምና ምን አለ መሰላችሁ ጀነራል ጂፒ ሆናችሁ ከቀራችሁ ስፔሻላይዝ ካላረጋችሁ በቃ ቅሬታ አለ ታዲያ ለምን ፐብሊክ ሄልዝ አላጠናም አልኩኝ ስለዚህ ኢንስቲትዩት ኦፍ ፓቶባዮሎጂ አሁን አዲስ አበባ ዩኒቨርሲቲ ገባሁና ትሮፒካል ሜዲሲን ማስተርስ ሰራው 3 ማስተርሶች ሰራው ማስተርሶቹን ስሰራ ግን ኦሬዲ እኔ በአለም ትራቭል ማድረግ ስለጀመርኩኝ ለግዠሪውን አይቼዋለሁ መዝናናቱን አይቼዋለሁ እንዲህ አይነት ሆቴሎቹን አይቻቸዋለሁ ከዛ በኋላ ቁጭ ብሎ መማር ቀላል ነገር አልነበረም እስከመፈልገው ድረስ ተማርኩኝ ከዛ ደከመኝ ያው እድሜም አለ ከዚህ በኋላ ያለውን በንባብ ደግሞ ጨምርበታለሁ ብዬ ዛጋ አቆምያለሁ ለጊዜው ይሁን ለዘለቄታው እርግጠኛ አይደለሁም ግን ዛጋ አቆምያለሁ ምን ማለት ነው የፈለኩት ልትማሩ የምትችሉትን ነገር በሙሉ ተማሩት በሙሉ ፖቴንሻላችሁን በሙሉ አውጥታችሁ ተጠቀሙበት ገብተሽ መማር ትችያለሽ ተማርበት አጥኑ አእምሮአችሁን አሳድጉት ከዛ ሲገጣጠም በኋላ ፐዝሎቹ ሲገጣጠሙ ስታዩ ትገረማላችሁ አሁን ተለያይተውብኝ ነበር ምንድነው ሳይኮሎጂ ዛጋ ቴዎሎጂ እዚህ ጋር ሜዲሲን እዚህ ጋር ፐብሊክ ሄልዝ እዚህ ጋር በኋላ ጊዜው ደርሶ ሲገጣጠሙ ትገረማላችሁ አሁን የምናገራቸው ነገሮች አንዴ ከሳይኮሎጂ ከቴዎሎጂ ከዚህ ደስ ይላል ስለዚህ ያላችሁን ፖቴንሻል በሙሉ አውጥታችሁ ተማሩበት አንብቡበት ብሬናችሁን አሳድጉ ወደ ሁለተኛው ሊድ ይሄ ስፓርክ ነው ዛሬ እናንተን ስፓርክ አድርጌ እንደምወጣ ተስፋ አደርጋለሁ ሁለተኛው ሬዚሊየንስ ላይፍ ቀላል አይደለም እኔ እውነቱን ልንገራችሁ ቀይ ምንጣፍ አይደለም በቃ ቀይ ምንጣፍ የተነጠፈበት አበባ በአበባ ሽቶ በሽቶ ኢዚ ብላ አይደለም ላይፍ ቻሌንጆች አሉት ትወድቃላችሁ ትነሳላችሁ አፕስ አሉ ዳውንስ አሉ ተራራዎች አሉ ሸለቆች አሉ ምድረበዳ አለ በምድረበዳ ታልፋለህ በሸለቆስ ታልፋለህ ተራራውን ትወጣለህ ትወድቃለህ ትነሳለህ ዝም ብሎ እንደ ፊክሽን ዝም ብሎ የተቀመጠ ነገር አይደለም አሉት ቻሌንጆች አሉት ህይወት ስለዚህ እነዛ ቻሌንጆች ሲመጡ ተቋቋሟቸውና አለፏቸው ምሳሌ ልስጣችሁ የአሊባባ ግሩፕ መስራች ጃክማ ወጣት ሆኖ ፖሊስ መሆን ፈለገ እና አመለከተ 5 ሆነው ሄዱ ሊመዘገቡ ፖሊስ ለመሆን 4ቱን ተቀበሏቸው ጃክማን ሪጀክት አደረጉት አልተቀበሉት ከዛ KFC የሚባል ቺክን ቤት ዶሮ ምናምን የሚሸጥበት ቤት እዛ ገብቼ ልስራ አለ 25 ሆነው ተወዳደሩ ዶሮ ቤት ለመስራት ዶሮ ለመጥበስ ለማቅረብ ምናምን 24ቱን ተቀበሏቸው ጃክማን አንቀበልህም ማለት ሃርቫርድ ዩኒቨርሲቲ መማር ፈለገ 10 ጊዜ አፕላይ አደረገ 10 ጊዜ ሪጀክት አደረጉት ዛሬ ጃክማ ከቻይና 3ኛ ከዓለም 20ኛ ቢሊዮነር ነው ግን ምን ማድረግ ነበረበት ሬዚሊየንት መሆን ነበረበት
ሲወድቅ መነሳት ነበረበት፣ ሲገፉት መነሳት ነበረበት፣ አፕስ ኤንድ ዳውንሱን ማወቅ ነበረበት። ቻሌንጅ አለ። ቻሌንጁ ቁጭ ብላችሁ እንድታለቅሱ ሳይሆን በርተታችሁ እንድታልፉት ነው። ስለዚህ ይሄንን ወቁ፣ ሬዚሊየንስ ይኑራችሁ። አንዳንዱ ቻሌንጅ ሊሰራችሁ ነው የሚመጣው። አንድ ጊዜ ምን አለው ይባላል፣ አምላክ ፈጣሪ አንዱን ሰው ይሄንን ግድግዳ ግፋው አለው። ዝም ግፋው አለው። ገፋ፣ ሰው ይገፋል፣ ግድግዳውን ይገፋል፣ ምንም አይንቀሳቀስ። አንድ አመት ሞከረ፣ ገፋ፣ ግድግዳው አልተንቀሳቀስ። ከዛ እግዚአብሔር ሆይ ነው እንደዚህ አምላክ ሆይ ግፋው አልከኝ፣ ግድግዳውን ገፋው፣ ምንም አልተንቀሳቀሰም አለው። አዎ ግድግዳው አልተንቀሳቀሰም፣ ልክ ነህ አለው ፈጣሪ። ግን እስቲ ሰውነትህን ይየው አለው። ሰውነቱን ሲያየው የገፋበት ጡንቻው እንዴት እንዳማረ እንደተስተካከለ እዚህ ጋር በፓክ የምትሉት ወጣቶቹ እንደዛ ሲክስ ፓክ ምናምን አምሮ ቦርጨለ። እኔ እኮ ግፋው ያልኩ ግድግዳ ይንቀሳቀሳል ብዬ አይደለም፣ ያንተን ቢልድ ላደርግ ነው የፈለኩት፣ ያንተን ስትሬንግዝ። አንዳንዶቹ ቻሌንጆች ለዚህ ነው የሚመጡት። ጥንካሬ ሊሰጧችሁ ነው፣ ፐርሰናሊቲያችሁን ሊሰሩ ነው፣ ካራክተራችሁን ሊሰሩ ነው። እና ቻሌንጆች ሲመጡ ሬዚሊየንስ ይኖራችሁ። ተስማምተናል አይደል? ሶስተኛው በሜንቶርሺፕ መኑ። ሜንተርሺፕ የመጣው ቃሉ ራሱ ሜንተር ከሚባል ሰውዬ ነው። ሜንተር አድርጎ አውጥቶ አንድ ቦታ የሚያደርሳችሁ ሰው ነው። አሌክሳንደር ዘግሬት በአሪስቶትል ነው ሜንተር የተደረገው። አሪስቶትል ቁጭ ብሎ አሌክሳንደር ዘግሬትን ሜንተር አድርጎ ግሬት አድርጎታል። ያለ ሜንተር ወደ ግሬትነስ መድረስ አይቻልም። ስለዚህ ሜንተር ይኖራችሁ። ሄዳችሁ የልባችሁን የምትነግሩት፣ ስታዝኑ አዝኛለሁ የምትሉት፣ ተስፋ ስትቆርጡ ተስፋ ቆርጫለሁ የምትሉት፣ የሚመክራችሁ በዚህ ጋር ብትሄድ እንደዚህ ብታረግ፣ እቺ መጽሐፍ ብታነባት፣ እዛ ጋር አፕላይ ብታረግ የሚል ከናንተ በእድሜ በእውቀት የተሻለ ሜንተር ይኖራችሁ። ወይም ደግሞ አማራጭ ኮቺንግ ይባላል። ኮች የመጣው ደግሞ ከጋሪ ነው። ጋሪ ከአንድ ቦታ ወስዶ አንድ ቦታ እንደሚያደርስ ኮች ካላችሁ ታርጌታችሁን ያይና እዛ ጋር የምትደርስ እስክትደርሱ ድረስ ኮች ይሆናችኋል። እንደዚህ አግዞ እዛ እስክትደርሱ ድረስ ያግዛችኋል። ስለዚህ ኮቺንግ፣ ሜንተርሺፕ እኛ ሀገር ያልተለመዱ ነገሮች ናቸው። ግን ሜንተር ይኖራችሁ ወይም ኮች ይኖራችሁ። አራተኛው የምነግራችሁ የፖዚቲቭ ዩዝ ዴቨሎፕመንት ይባላል፣ PYD ይባላል። ከትራዲሽናሉ ሚለይ ሁሉ በሶሻልም ሳይኮሎጂካሊም በሁሉም ነገር እንድታድጉ የሚያደርግ ፖዚቲቭ ዩዝ ዴቨሎፕመንት ይባላል። እና PYD ያስቀመጣቸው 5 ሲዎች አሉ። ከወጣቶች የምንፈልጋቸው 5 ሲዎች አሉ። እነሱን ልንገራችሁና ወደ መጨረሻ እሄዳለሁ። አንደኛው እንድትሆኑ የምንፈልጋቸው ነገሮች ወጣቶች፣ አንደኛው ኬሪንግ ነው። ኬሪንግ ውሃ ሲፈስ ስታዩ የምትዘጉ፣ አንዲት አሮጊት እናት ወድቃ ስታገኙ የምታነሱ፣ ኬር የምታረጉ፣ ኬር የሚያደርግ ልብ ያላቸው ወጣቶች እንዲኖሩ ነው የሚፈልገው። ኬሪንግ ነው አንደኛው። ምክንያቱም እውቀት ኖሮ ኬሪንግ ካልሆነ ምንም ዋጋ የለውም። ልብ ያስፈልጋል። ኬሪንግ ልብ ያስፈልጋል። ሁለተኛው ካራክተር ነው። ካራክተር ችሎታ ከፍታ ላይ ያወጣሃል። ከፍታ ላይ የሚያቆይህ ግን ካራክተርህ ነው ይባላል። ብሪሊየንት የሆኑ ሰዎች ካራክተራቸው ግን ልትጠጓቸው የማትችሉ፣ ቁጭ ብላችሁ 5 ደቂቃ ሻይ መጠጣት የማትችሉ ሰዎች አሉ። በጣም አንባቢ የሆኑ ግን ካራክተር የሌላቸው። ስለዚህ በጣም ጥሩ ካራክተር ይኖራችሁ። ጀንትል ሆኑ፣ ትሁት ሆኑ፣ ፍቅር የተሞላችሁ፣ ለሰው የምታስቡ፣ ካራክተራችሁ የተሰራ እሱ ከፍታው ላይ ያቆያቸዋል። ሶስተኛው ኮንፊደንስ ነው። በራሳችሁ ተማመኑ፣ ባላችሁ ነገር ተማመኑ። ይሄንን ማከል የለብህም ቁመትህ ወይም መጽሔት ላይ ያየሻትን ሴት መምሰል የለብሽም። የሆነች ሞዴል በስንት መከራ ዌይት ሉዝ አርጋ ምን ብላ ተሰቃይታ ተሰርታ በስንት መሰራት ያለፈች ሞዴል መምሰል የለብሽም። ራስሽን ተቀበዩ፣ ውበትሽን ተቀበዩ፣ በራስህ ኮንፊደንስ ይኖርህ፣
ፈጣሪ አላህ ማንንም አስቀያሚ አድርጎ ሰርቶ ያውቃል። ሁሉን አሳምሮ የሰራው ሁሉም ሰው ቆንጆ ነው፣ ሁሉም ሰው ውብ ነው። በራስህ ማንነት ኮንፊደንስ ይኖር፣ በተማርከው በምታውቀው ኮንፊደንስ ይኖር። ስለዚህ caring ኮንፊደንስ ሶስተኛው ካራክተር አራተኛ ኮምፒተንስ ይኖራቸው። ኮንፊደንስ አይደለም ኮምፒተንስ ይኖራቸው። ተማሪ ከሆንክ ድብን ያለ ተማሪ ሁን። አካውንታንት ከሆንክ ድብን ያለ ኤክስፐርት የሆነ አካውንታንት ሁን። ኢንጂነር ከሆንክ ደንበኛ ኢንጂነር። ሐኪም ከሆንክ የሚያነብ ራሱን አፕዴት የሚያደርግ ደንበኛ ሐኪም ሁን፣ በየቀኑ የሚያነብ። ስለዚህ ባለበት ቦታ ላይ ኮምፒተንስ ይኖር። የመጨረሻው አምስተኛው ኮኔክቲቪቲ ይባላል። ኮኔክት የምታረጉ ሁኑ። ትላልቅ ሰዎች ስታገኙ ጸጉራችሁን እያሻችሁ ፊታችሁን አዙራችሁ የምትሄዱ ሳይሆን ቀረቡና አናግሯቸው። ቶክ ቱ ደም፣ ጥያቄ ጠይቋቸው፣ ከነሱ ዕውቀት ተቀበሉ። ይሄ እንዴት ነው የሚሆነው በሏቸው። ስለዚህ እነዚህ አምስቱ caring፣ character፣ confidence፣ competence እና connectivity አሁን በዓለም ደረጃ ወጣቶች እንዲደርሱበት የምንፈልገው ቦታ ነው። አምስቱ እንዳሏችሁ እርግጠኞች ነው።